ስሜ ዳግም እያሱ ይባላል። እኔ በኮት ሄሮኝ ትምህርት ቤት ነው እና ክፍሌ 7ኛ ክፍል ነው። ዛሬ የማቀርበው ስለ ሐይቅ ማለት ወደፊት ምንም ከሐዋሳ ሐይቅ ውስጥ ምን ሊፈጠር እንደሚችል ማንም ሐዋሳ የምትታወቀው በሐይቋ ሲሆን ይህ ሐይቋ ፍቅር ሐይቅ ተብሎ ይጠራል። ይህ ሐይቋ ለሐዋሳ ልክ እንደ ጀርባ አጥንት ነው። ማለትም ለምሳሌ ብንወስድ በዚህ ሐይቅ ይህንን ሐይቅ ለማየት የሚመጡ ቱሪስቶች በየዓመቱ በሺዎች የሚቆጠሩ ናቸው። በዚህ ምክንያት ለብዙ ሰዎች የስራ ዕድል ይፈጥራሉ ማለት ነው። ለምሳሌ አሽከርካሪዎችን እንውሰድ። አሽከርካሪዎችን ብንወስድ እነኚህ ቱሪስቶች ከቦታ ቦታ በማጓጓዝ ረገድ ገቢን ያገኛሉ ማለት ነው። ሌላው ደግሞ በአካባቢ የሚገኙ ሬስቶራንቶች፣ ሪዞርቶች፣ ባሮች እንዲሁም ትናንሽ ሆቴሎች የሆኑ ካፌዎች እነኚህ ሰዎች ቱሪስቶቹን በማስተናገድ ረገድ ገቢን ያገኛሉ። ይህ ገቢም ለራሳቸው መተዳደሪያ እና ለቤተሰቦቻቸው ማስተዳደሪያ ይሆናል ማለት ነው እና ነገር ግን በዚህ በሐዋሳ ሐይቅ ውስጥ ወደፊት ምንም አይነት ዓሳ ልናገኝ አንችልም ማለት ነው። እናገኝም ማለት ይቻላል። ማለትም ለምሳሌ እዚህ ሁሉ ምክንያት የሚሆነው በአካባቢው ነዋሪ ሆነው የሚገኙ ሰዎች ወደ ሐይቁ ቆሻሻን ይጥላሉ። ፈሳሽ ሆነ ደረቅ ቆሻሻ በመጣላቸው ምክንያት ምንም አይነት ዓሳ ላናገኝ እንችላለን። ዓሳዎቹ ጥሩ ውሃ ስለማያገኙ ይሞታሉ ማለት ነው። በሚሞቱበት ጊዜ ዓሳዎች ይታጣሉ። ዓሳዎች ሲታጡ ደግሞ የሐዋሳ ገቢ ይቀንሳል ማለት ነው። ግን እኛ ሁላችንም ብንተባበር ግን ይህንን ነገር ማስቆም እንችላለን። ለምሳሌ የቆሸሸውን ቆሻሻ የሚጥሉትን ቆሻሻ በማስቆም በማጽዳት ረገድ እኛ ብንሳተፍ ሁላችንም በትብብር ብንሳተፍበት ይህንን ነገር ማስቆም እንችላለን። ይህ ድርጊት ዓሳዎችን የሚያጠፋ ስለሆነ ዓሳዎችን ከጠፉ ሐይቁም ከተበላሸ ቱሪስቶች እንደዚህ ወደ ሐዋሳ አይመጡም። እነኚህ ደግሞ በማያጠፉበት ጊዜ የሐዋሳ ገቢ ይቀንሳል ማለት ነው። በእነዚህ ምክንያት ወደፊት ዓሳ ሊታጣ ይችላል ማለት ነው እና ደግሞ እኛ ሁላችንም ይህንን ነገር ማስቆም እንችላለን። እኛ ቆሻሻን ወደ ሐይቁ ከመጣል ይልቅ አንድ ዛፍ ብንተክል ይህንን ድርጊት አስቆመን ለወደፊቱ ትውልድ ብናስብ ይህ ድርጊት ይቆማል ማለት ነው። ስላዳመጣችሁ ያመሰግናለሁ።